ሰላም ውድና የተከበራችሁ የቻናሌ ቤተሰቦች እንዴት ናችሁ? ደህና ናችሁ? እንግዲህ ጫጉላ ሽርሽር በሉ ወይም ደግሞ የሆነ ነገር በሉ። እንግዲህ ሙሽሪትና ሙሽራ መጥተዋል ማለት ነውና እንግዲህ ዛሬ ያው ምግብን አይታችኋል። እንግዲህ አብረን ነው ቪዲዮ የምናየው። ሽሮም እዚህ ተሰርቷል። ምግብ ነው እንግዲህ ሽሮውን ምን እናያለን። ኦኬ አብረን ነው የምንበላው። እነሱ ሽንት ቤት ሲገቡ አብረን እንገባለን። ሲተኙ አብረን ነው የምንተኛው። ያው እንግዲህ ያያችሁ ነው ቪዲዮ እንዴት እንደሆነ ማለት ነው። ስለዚህ ሲዝናኑም አብረን ነው የምንዝናናው በእነሱ ነውና ሲንግሎች ደግሞ መቻሉን ይስጣችሁ አይዟችሁ እንግዲህ ማለት ነው። ፍትህ ለኛ ለመዳን ቀሞች በዚህ አጋጣሚ ማለት ነው እንትትላለች ሽሮ ነው ስራ ያልኳት። ሽሮ ደግሞ ቀላል ነገር ነው። ሽሮ ቀላል ነገር ነው ብሩኬ፣ ሽሮ ቀላል ነገር ነው። ለእናንተ ቀላል ነገር ነው ስታስቡ ማለት ነው። ያ ወንዶች እንግዲህ ከእንቁላል ፍርፍርና ከምንድነው ምን ታውቃላችሁ? ግን አሉ ሙያ የሚችሉት ወንዶችም አሉ ብዙዎቹ። እና እንግዲህ አብረን ያለን የለበሱት አበሻ ቀሚስ አይታችኋል አይደል? ቀን የለጠፉት በጣም ነው የሚያምረው። ታማርኩኝ ግን ምን ለማድረግ እየፈለኩኝ ወይ አላሳየኋችሁም። በጠዋት ወጥቼ ከቤት እቃዎች ምናምን ይዤ መጥቻለሁ። ቀዲማ ይዤ መጥቻለሁ። ቀዲማ ምንድነው የሚያስቆዝምሽ? ቆይ ምን ይፈጠር ነው እንዴ? እኔ ምን ይፈጠር አልኩኝ እንዴ? ያጉረመረምሽ እኮ ነው። እየሰጠኝ አይደለም። እኔ የምታደርጋቸው ነገሮች በሙሉ ምን ምቾች አልሰጠሽም? አዎ በእውነት እኔ ምን አገባኝ? ምን ይመለከተኛል? አጋዥ አይመለከተውም እኮ የኔ ቆንጆ። ብሩክ ምቾትማ ተመችቷታል። በዚህ አጋጣሚ ምቾት በጣም ነው የተመቻት ማለት። ምቾት ባይመቻት ኖሮ እርግጠኛ ነኝ ሃይሚ ማለት ነው አትቀመጥም። ልንገራችሁ በዚህ አጋጣሚ ግን ተመችቷታል። የተጠለፋችሁ ሴቶች ማለት ነው ልክ እንደ ሃይሚ የሚመቻችሁ ከሆነ እንዳትወጡ። ሰማችሁ አይደለ? ባይመቻት ኖሮ የምሬ ነው የምላችሁ ትወጣ ነበረ ሃይሚ እርግጠኛ ነኝ። ከየትም ሰባብራ ትወጣለች። ግን ተመችቷታል። ቀልጣለች። ተመችቷት ቱቱ በሉ ማለት ነውና ያው ከሳችብን እንጂ ጥሩ ናት። ግን ቤቱ ደስ ይላል ማለት ነው። አንድ ሰው እንኳን አለው የሚለኝ ልጥፎ ይጥፋ አለን እኛ ነው በእናትህ የምርተው እንደዚህ እኛ አለን። ብሩኬ አለልሽ። ኦኬ እኛ ሚዲያ ላይ እያሽቃበጥን ነው አለን ሁሉም ማለት ነው። ብዙ ሰው ብንሰበሰብ አይበቃንም ቤቱ ማለት ነው። ብሩኬ አለ አጠገብሽ። ያ ወንድምሽ እንግዲህ እህቴን ከለየሁት እናንተ ቆይ ሃይሚና ብሩኬ በተዋደዱ ሃይሚና ብሩኬ ፍቅር በሆኑ ማለት ነው። እናንተ ምን ቤት ናችሁና ነው እናንተ ቆይ እህቴን ካላየሁ ብለ ኤፍሬምም ያዙኝ ልቀቁኝ ምትለው? እናንተ ሶስቱ ማለት ነው አንዋር ፍፄና ኤፍሬም ማለት ነው ውጡ ከሃይሚና ከብሩኬ ህይወት። ሰማችሁ አይደል? እናንተ ህይወታችሁ እናንተም ከፈለጋችሁ ጥለፉና እንደዚህ እንደ ሃይሚና እንደ ብሩኬ ሆኑ። አለዛ ደግሞ ከነሱ ህይወቱ በግድ ካልተጣሉ አይባልም እንዴ? እኔ ያለሁልሽ እኮ ምንድነው ማለልሽ? አሁን ምን እንደሚያሰቀኝ ታውቃላችሁ? በመሀል ትፎገራለች ልጅቷ ማለት ነው። ትናንትና አይታችሁ ከሆነ ታጉረመረምና ሲሸከማት ልትወጣብኛለች ምናምን። ማንም ፋራ ለማድረግ እየሞከርሽ ነው። ቆይ ከልቧ እኮ አይደለም። በዚህ አጋጣሚ ታውቃላችሁ ከልቧ አይደለም። የምሬን ነው የምላችሁ። ሃይሚና ብሩኬ ማለት ነው በጣም ነው የሚዋደዱት፣ ግን ከልቧ አይደለም ሃይሚ ራሱ ማለት ነውና ያው ታውቃላችሁ አላችል ሲላት ወይም ደግሞ እነዛ ታውቃላችሁ መሀል ላይ ሲገቡ እነዛ ሴቶች ሲመጡ ነው እንጂ እነሱ ሃይሚን ከልቧ አይደለም ብሩኬን እንትን የምትለው። ግን ብሩኬ ደግሞ ማለት ነው ለምን እንደሆነ አላውቅም ወተት ነጭ ነው ካላለች አይገባህም። ገባ አይደለ? ሴት ልጅ በዚህ አክል ሃይሚ ማለት አይታችሁ ከሆነ በደንብ ነው የምትገልጸው። እንደውም ሴት ልጅ እኮ ወንዶች በአይን አይተው እንዲረዱ ነው የምታረገው ማለት ነው። ግን ብሩኬ ብዙ ነገር ያልገባ ነገሮችን ራሱ ሃይሚ አውርታለች ከዚህ በፊትም ማለት ነው። በቃ እኛ አሁን እንፈልጋለን። ኦኬ ሁላችሁም እንፈልጋለን በሉ። አፈቅርሻለሁ ወድሻለሁ ያላንቺ መኖር አልችልም ብለ በቪዲዮ እንድትቀርጽ በቪዲዮ እንድታወራ እንፈልጋለን። ብሩኬ አንተ ማለት ነው አንተ ሰማርል አንተ ማለት ያው ባለ ትዳር ስለው እንደሆናችሁ እንደምትዋደዱ ስለ ፍቅር ምናምን ብዙ ቪዲዮ ላይ አውርታችኋል እናውቃለን። ግን በጣም ነው የምወድሽ በጣም ነው ማፈቅርሽ ብላታቅ ብሩኬ ብላታቅ እንደዛ እንድትል እንፈልጋለን። ተጋቢስት ወገብ ያለቀቁ እንዴ ኤፍራሽ እኮ ለኔም ጭምር ነው። ምን አልኳቸው? አሁን ደግሞ አቀፈች ላይ እኔ ነው ጭዌው እኮ እኔ ማደርግበት ቦታ ስላጣ ዝም ብላ ነው ዝም በእናትሽ ወረዛ ታጥንት ይወገኝ ነው። እኔ ዛ ምግብ ስር ያንተኛ እንዴት ነው ደግሞ ቡና ማፈለው? ምን ችግር አለው? ነው ስቶቭ ፈጣን ነው ጥረረ በቃ እስከመጣ ድረስ ወፋ አድርጉ። ሽሮ ይሰራል፣ ቡና ይፈላል፣ እኛ ምን በላለን እኛም አለንበት ማለት ነው። አዎ እኔ ሽሮ በጣም ነው የምወደው። በዚህ ሽሮ የምትወዱ ሰዎች እስቲ አለን በሉ። ስጋ የምትጠሉ ደግሞ አለን በሉ። እንደኔ ስጋ የምትጠሉና ሽሮ የምትወዱ ማለት ነው። እኔ ሽሮ በጣም ነው የምወደው። ቲማቲምና አቮካዶ በጣም ነው የምወደው። በዚህ አጋጣሚ ስጋ ግን አልወድም ማለት ነውና ሽሮ የምትወዱ እስቲ ሽሮዬ እጠላለሁ ብንል ራሱ የማይለቀን ማለት ነው። ማጂክ የሆነ ሽሮ ነው። ገባችሁ አይደል?
ዛሬ እኮ ሊያምርብን የኔ ቆንጆ እየሞከርኩ ነው። ምንድነው የምትሞክሪ? ባረሙ እየያዘችብኝ ነው። ቲኒ ራሱ ደስ ይበለው ብለሽ ነው የሚከፋሽ? እግዚአብሔርን እንትን እያልኩ ነው፣ እየሻገጥኩ ነው። ውበትሽ እየጨመረ ነው እንጂ ከኔ ጋር ስትሆኚ ይበስ አይደለ? ፋሚሊ አይደል? ተናገሩ ኮሜንት ላይ። አው ውበትሽ ጨምሯል። አው በጣም ነው ያማረብሽ ሃይሚ፣ ውበትሽ ጨምሯል፣ ቆንጅዬ ሆነሻል። ያው የከሳሹን ነገር ያው እኔ ኮሜንት ላይ አልጻፍኩ፣ ግን ኮሜንት ላይ ጻፉ ማለት ነው። እኔ አልጻፍኩ ደግሜ እጽፋለሁ። እሺ እና ማለት ነው ውበትሽ ጨምሯል። በዚህ አጋጣሚ ያው ከሳሽ ኦኬ፣ ማንክደው ነገር አምሮብሻል። ኦኬ አንቺና ብሩኬ አንድ ላይ ስትሆኑ ያምርባችኋል። ስትጣሉ ደግሞ ሁለታችሁም በአንዴ ትከሳላችሁ። ሶ ቆንጆ ትሆናላችሁ ማለት ነው። እና ሃይሚዬ አልሻገትሽም፣ ቆንጅዬ ሆነሻል። እሺ ብርቱካን መስለሻል ከብሩኬ ጋር ስትሆኚ ማለት ነው። ብቻሽን እኛም አንፈቅድም። አንድ ላይ ስትሆኑ ደግሞ ደስ ትላላችሁ። ስለዚህ አትለያዩ። በቃ አለቀ። ከሱ ጋር ስትሆኚ በሏት። ወስጄ አሰራሻለሁ። ወስጄ አሰራሻለሁ። 15 ቀን ሞላ። ወስጄ አሰራሻለሁ። ምን አገባሽ ደግሞ? የምን 15 እኔ ራሱ ዋና ነኝ እንጂ እኮ ወስጄ አሰራሻለሁ። ኧረ ወይኔ ይጥልሽ ነይታልሽ ዞረን እናንተ ደግሞ እዚህ ስታው እንደዚህ አይነት ኑሮ እንድታኖረኝ ነው የነሱ ምርቃት እንደዚህ ሆነ። እግዚአብሔርን እኮ በጣም ፍቅር አለ። ምንም አላጣሽም። ምን አተሽ አላል ፍቅር አለ። የእውነት ነው የምላችሁ ማለት ነው። ሀብታም ሆኖ የሆነ ዝንጥ ያለ ህይወት ወይም ደግሞ የደላ ህይወት ከመኖር ማለት ነው ታውቃላችሁ፣ እንጠጣ ማለት ነው እንደዛ አይነት ህይወት መኖርም የሆነ አለ አይደለ? ፍራሽ አንጥፋችሁ ማለት ነው ፍራሽ ላይ የምትኖሩት ፍቅርና የሆነ በጣም ደልቷችሁ የምትኖሩት ቤትና ትንሽ ቤት ውስጥ ያለው ፍቅር በጣም የተለያየ ነው ታውቃላችሁ፣ በዚህ አጋጣሚ ማለት ነውና ያው እኛ እንደምንድን አላውቅም ስናገኝም ሳናገኝም እንትን እንላለን። ነገር ግን ሃይሚና ብሩኬ ደግሞ ማለት ነው እዚህ ቤት ውስጥ ያላችሁ ፍቅር ያው በጣም ነው እንትን የሚለው ማለት ነው። ሲጀመር እናንተ እኮ ማለት ነው እንትን አይደለም ያገናኛችሁ፣ ንጹህ ፍቅር ምንም ሳይኖራችሁ በንጹህ ፍቅር ነው የተገናኛችሁት ሁለታችሁም ልጆች ምንም ሳይኖራችሁ እናውቃለን አይደል? እንደ ቤተሰብ ምንም ሳይኖራችሁ ማለት ነው። እና ስለዚህ ፍቅር ነው ለዚህ ያበቃችሁ። ልጄ ነው ልክሽ እኔ ሁሉ ተራራላለሁ ደፋር ደግሞ እዚህ ቤት ውስጥ ምንም ምቾት የሌለው እንደዚህ እኔ እኮ እንደውም እኔ እስቲ ኔሽን ቀር መሪ ለተኝ እኔ እዚህ ላይ እንተኛ አሁን ማለት ነው ሃይሚ ማለት ነው ገባችሁ አይደል? አሁን ሽሮ ስትሰራ ምናምን ቡና ስታፈላ ማለት ነው ሽሮም እግር ላይ እንትን መሬት ላይ ተቀምጦ ነው የሚከተፈው ምናምን እንደዛኛው ቤት እንደዚህ የኪችን ካብሌት ምናምን የለውም። ለዛ ነው አሁን ሽሮም ልትሰራ ነው ቡናም ልታፈላ ነው። ግን እዚህ ቤት እኮ ሲፈላ ምናምን ማለት ነው እርግጠኛ ነኝ በጣም ነው ደስ የሚለው። ሃይሚ በጣም ነው ደስ የሚለው። የምሬን ነው። ክብር አድርጌ እያንከባረርኩ እያኖርኩሽ እሪ ምናምን ትላለች እንዴ? እሪ በከንቱ እኔ እሪ አላልኩም ብሩኬ። ግን ማለት ነው ምን ትላላችሁ ቤተሰብ? ትውጣ ማለት ካልተጣሉ ትውጣ። የምሬን ነው። እና እንደ ፍሪደም ይኖራት ማለት እዚህ ቤትም ይኑሩ ከፈለጉ፣ ግን ፍሪደም ይኖራት። ኦኬ ግን ትውጣ ትግባ። ግን ያኛው ወንድምየው ማለት ነው እንዳይወስዳት እህቴን ይላል። አሁን ቁም ነገር ይሁን ቀልድ እኔ ምንም አላውቅም። መቻል የማድረግ የማቋቋም ሴት ያገጥኩሽ እኮ ነኝ አንቺ አይደለሽም። ምን የምፈልገው የምትይው እማጂን ለምቦጭሽን ይዤ ነው ማራገፍልሽ። ተጠጋሽኝ እኮ ያራዳል ራስን አይቀርብኝ ነይ ምንድን ነው እንጂ የምትይው ወደዛ በእናትሽ ቀጤማ አለ ጎዝጎዝ አድርገሽ ጠብቃ እኔ ልሂድ በእናትሽ ሰዓት የለኝም። ገና ጨጓራሽን ነው የምልጠው። እኔ አይደለም